በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? እንደምን አላችሁ? እ አጭር መልእክት ለማስተላለፍ ፈልጌ ነው። መልእክቱም የትግል ጥምረትን የሚመለከት ነው። በአሁኑ ጊዜ በኢትዮጵያ እንግዲህ የታወቀ ዘር አጥፊ ጠላት እ ጥምረት እንዳለ አይተናል። ስለዚህ እኛም ትግላችንን ማጣመር አለብን። ማልቀስ፣ መጮህ፣ ከሌሎች መጠበቅ ይሄ ሁሉ ዋጋ የለው። ስለዚህ ማድረግ ያለብን ራሳችንን ተነጋግረን ከክፋት መጠበቅ ነው። በነገራችን ላይ እንዲህ የለበስኩት ከኋላይም አረንጓዴ ቢጫ ያረኩት ዋናው ምክንያት ኢትዮጵያ የሚለው ስምና ይሄ ከለር ሲሰሙ የሚያማቸው አጋንንት ያለባቸው ሰዎች አሉ። ከህወሓት ጀምሮ እስከ ኦሮሞ ነጻነት ግንባር ለምን ሐሰት ለመተረክ ረጅም ዕድሜ ያለውን ነገር ትዝታ ያለውን ነገር ቅርስነት ያለውን ነገር ማጥፋት አለበት። ስለዚህ ሐሰተኞች ሁሉ ነባር ነገር ይጠራሉ። በዚህ የተነሳ ያ የሐሰት አጋንንት ስለሚያስለፈልፋቸው ለዛ ምናልባት አዎ የሚወራጭ ይኖራል ብዬ ነው ይህን ቀለም ያረኩት። ዞሮ ዞሮ የዚህ በሽታ የሌለባችሁ ሰዎች ጤናማ መሆናችሁን ነው እግረ መንገዱን ማረጋገጥ የምንችለው። ስታዩት የሚያንቀጠቅጣችሁ ከሆነ እምነት ካላችሁ ጸበል ተጠመቁ። ያለበዛ እውነት ምን እንደሆነ ተማሩ። እውነት የሚያስጨንቃችሁ ሰዎች ማለት ነው። ምንድነው የትግል ጥምረት? እኔ የተወሰኑ ነጥቦችን አስቀምጣለሁ። አንደኛ ማተኮር ያለብን ሁላችንም እንደየአቅማችን በያለንበት አጥፊዎችን ማጋለጥ፣ መረጃ መሰብሰብ፣ ማጋለጥ፣ በምንችለው መንገድ ሁሉ መዋጋት። ሁለት ያዙልኝ። አጥፊዎችን እንዲጠፉ የተፈረደብን ደግሞ እኛ ጠፊዎችን ማንቃት፣ ማደራጀት፣ መምራት። እንዴት እንምራ፣ እንዴት እናደራጅ ሌላ ውይይት ነው። እሱ ግን መሰረታዊ ነገሩ ጠፊዎችን አብይና ሽመልስ የፈረዱባቸውን ዋሃብያ ድሉን ተጠቅሞ የሚያርዳቸውን ጠፊዎችን ማንቃት፣ ማደራጀት፣ መምራት። በዚህ ጎን ለጎን ደግሞ በአሁኑ ሰዓት የተጎዱ ሰውነታቸው የተቆራረጠ ከቤታቸው የፈለሱ በረሃብ ያሉ ጫካ የተደበቁ ስላሉ ተጎጂዎች መርዳትና ማቋቋም በምንችለው መጠን። ሰው ስልጣን ሳይዝ የት አቋቁማለሁ ሊል ይችላል፣ ግን በምንችለው መጠን። ሌላው ጎጂዎች ለህግ ማመቻቸት ምን ማለት ነው? አርሲ ለምሳሌ ሽርካ አቶ ከሌ የሚባል ሞተ ወይንም ሴት ተደፈረች ወይ ግብር ተጨምረ ከተባለ ሰው ነው የሚጨምረው። ያ ሰው የዚህ ስርዓት እጅ ነው። የሚገለው የዚህ ስርዓት እጅ ነው። የሚያሳድደው የሚያፈናቅለው የዚህ ስርዓት እጅ ነው። ስለዚህ አቶ እከሌ ለምሳሌ አቶ ቡልቻ ኦርቶዶክስ በመሆኑ በዚህ ጊዜ ከእርሻው ተፈናቀለ። በዛ ጊዜ የፖሊስ ኮሚሽነሩ እከሌ ይባል ነበረ። የክልሉ ፕሬዝዳንት እከሌ ነው። የዞኑ አስተዳዳሪ እከሌ ነው። ሼኪው እዛ ቤት የሚመራው እከሌ ነው። የቤተክርስቲያን መሪው እከሌ ነው። ማስቀረት እየቻሉ ያላስቀሩ፣ መጮህ እየቻሉ ያልጮሁ፣ ያስጮሁትን ብቻ አይደለም የምንከሰው ወደፊት። ስለዚህ እነሱን ሁሉ መመዝገብ፣ ለህግ ማመቻቸት የሚባለው እሱ ነው። ሌላው ጉዳት ማስቆም እየቻሉ የተባበሩትን ማጋለጥ። ቁጥር አንድ የኢትዮጵያ መከላከያ ሰራዊት አዛዦችና መኮንኖች በሙሉ እነዚህ የነፍሰ ገዳይ ስርዓት መሳሪያ ሆነው ድንበር መጠበቅ ትተው አገር ውስጥ እየዞሩ ነፍሰ ገዳዩን አጅበው እየጠበቁ ትዕዛዝ እየተቀበሉ ሰው ያሳረዱ ናቸው። አንዳንዴ በቀጥታ የሚፈጁ ናቸው። እንደ አማራ ክልል አይነት ቦታም፣ ትግራይም፣ ወለጋም፣ ከሚሴም እና ኃይሉ ጉንፋ። ስለዚህ መከላከያ ነው አንዱ። ስለዚህ የሰሩትን ነገር መመዝገብ። የኢትዮጵያ ፖሊስ በየቦታው ያለው ከተጻፈው ህግ ውጭ በወገኖቹ ላይ የሚፈጽመውን በካሜራ በድምፅ በስም መያዝ። ሌላው ባለፉት 7 ዓመታት ፓርላመንተራን ነን ብለው የፓርላማ አባል ነን ብለው ህዝብ እንወክላለን ብለው የተወካዮች ምክር ቤት ተዘፍዝፈው የወከሉት ህዝብ ሲታረድ ሲጠፋ አራጁን መንግስት መልክ የሰጡ የፓርላማ አባላት እነሱን ስማቸውን መመዝገብ፣ ከየት እንደተመረጡ እነሱ ምክር ቤት ከገቡ በኋላ የተሰሩትን ግፎች አያይዞ ማዘጋጀት።
ቀጥሎ ሲኖዶስና መጅሊስ። እነዚህ እንኳን የሚታየውን የማይታየውን የሰው ልጅ ረቂቅ ደዌ መርምረን ለመንግስት እግዚአብሔር እናበቃለን ብለው ቃል ኪዳን የገቡና ህዝብ ያመናቸው ህዝቡን ክደው የሚመሩትን ህዝብ ለአራጅ አሳልፈው የሰጡ የመጅሊስና የሲኖዶስ አባል ስማቸው መዘርዘር አለበት። በዘመናቸው ምን እንደሆነ፣ በየሀገረ ስብከቶቻቸው ምን እንደሆነ መዘርዘር አለበት። ሌላው የሃይማኖት ተቋማት ተብዬዎች የአዲስ አበባ ሃይማኖት ተቋም፣ የኢትዮጵያ ሃይማኖት ተቋማት ጉባኤ የሚባሉ ለነፍሰ ገዳይ አጃቢ ሆነው ሽፋን ሰጥተው 7 ዓመት ያሳረዱ ተቋሙን ስም ብቻ አለ ተቋሙን የሚመሩ ጸሐፊው፣ ሰብሳቢው ማን እንደሆነ መዘርዘርና መያዝ ከቄስ ታጋይ ጀምሮ ማለት ነው። ሌላው በኢትዮጵያ የሚኖሩ ዲፕሎማቶች ይህን ሁሉ ግፍ እያዩ የደበቁ ለምንድን ነው? የየሀገሮቻቸውን ህዝብ በሀገራችን ደም ሲፈስ እናንተን ወክለው እዚህ ቁጭ ያሉ ሰዎች ከደም አፍሳሾቻችን ጋር ወዳጅነት ፈጥረው በሀገራችሁ ባለ ሚዲያ እንኳን ህመማችንን ለማሽሎክ ያልፈለጉ በሞታችን የተባበሩ ዲፕሎማቶችን የእንግሊዝ፣ የአሜሪካ፣ የፈረንሳይ፣ የጣሊያን፣ የአፍሪካ ውስጥ ያሉ የአረቦች ሁሉንም እስከነ ማንነታቸው መመዝገብ ለፍርድ ማቅረብ ባንችል ለታሪክ እናቅርባቸዋለን። አውሮፓ፣ አሜሪካ፣ ካናዳ፣ ሌሎቹ ትላልቅ ሀገሮች ከዛ መንግስት ጋር እየተባበሩ እርዳታ እየሰጡ እያወደሱ እያወዳደሱ እልቂታችንን በዝምታ ያዩ ለነሱ ደግሞ ካሁኑ መረጃ መስጠት። አዎ ኢትዮጵያ ውስጥ ሌላኛው ኢትዮጵያ ውስጥ ከዚህ ከአራጅ መንግስት ጋር የተባበሩትን በወለጋ ጸሎት ቤት ውስጥ ኦነግን የፈለፈሉትን የተረፈ ናዚ እምነት ተከታዮች ጀርመን ክርስቲያኒቲ አይነት ዘር የሚሰብኩ ኩሽና ሴም ብለው የሚሰብኩ መጽሐፍ ቅዱስ ኤዲት የሚያደርጉ ኢትዮጵያን ስም ለማጥፋት ከመጽሐፍ ቅዱስ ውስጥ እነዚህ ነፍሰ ገዳዮች ናቸው፣ ዘር አጥፊዎች ናቸው፣ መመዝገብ አለባቸው። ሌላው ጽንፈኛው ነው። ከዚያድ ባሬም ጋር ከዋቆ ጉቱም ስር ሀገር በተደከመ ቁጥር እንደ ወባ እየተነሱ ሰው ደም የሚያፈሱ ያለፉት 7 ዓመታት የ30ውን ትተን ከበደኖ እስከ አርባ ጉጉ ያደረጉትን ትተን ባለፉት 7 ዓመታት ያደረጉትን የበከሉትን አእምሮ ነባሩን እስልምና ወደ ጎን በመግፋት የወረሱትን መስጊድ ማን እንደሚመራቸው ይሄ መመዝገብ አለበት። የፍትህ ዘመን ይመጣል። ስለዚህ የሽብር ጥምረትን መመዝገብ ማለት ነው። በመጨረሻ ግን እንደ ክርስቲያን ሌሎቻችሁም እንደየእምነታችሁ እግዚአብሔር ኃይል እንዲሰጠን ኃጢአቶቻችንን መተው አለብን። ውርጃ፣ ትዳር ማርከስ፣ ዘረኝነት፣ ስግብግብነት፣ ግቦኝነት፣ ሰዶማዊነት፣ ድንግልናን በየቦታው ማጥፋት፣ ፍቺ፣ ሐሰተኝነት፣ በእግዚአብሔር ቤተ መቅደስ መቀለድ፣ ወገን እየደማ እየሰከሩ ማደር፣ ወገን እያለቀ ተራ ጨዋታ እየተጫወቱ መዋልና ማደር። አዎ ይህን እንተው፣ ንስሐ እንግባ፣ እንነጋገር፣ እንደራጅ፣ ቆመን እንዋጋ፣ ጠላቶቻችን እንከታተል። አዎ እግዚአብሔርን ከያዝን እውነትን ከተናገርን እናሸንፋለን። እግዚአብሔር ሀገራችን ኢትዮጵያን፣ ቤተክርስቲያናችንን፣ መላውን ሕዝብ በሰላም በፍቅር የሚኖርበትን ዘመን ያምጣለት። ውስጣችን ሆነው ባዕዳንን ናፍቀው እኛን አጥፍተው ለመተካት የሚሰሩትን ጽንፈኞች ወደ ሰውነት የምንመልስበትን፣ ወደ ማስተዋል የምንመልስበትን ጊዜ ይስጠን። እግዚአብሔር ጤና ይስጥልኝ።